ሰሞኑን እንግዲህ በአሜሪካ መንግስት እየተለቀቁ ያሉ ዩኤፍኦን የተመለከቱ ተንቀሳቃሽ ምስሎች በሚዲያ ላይ እየተንቀሳቀሱ ናቸው። ስለነሱ መጽሐፍ ቅዱስ ምን ይላል የሚለውን በአጭሩ እንመልከት። ዩኤፍኦ የሚለው ቃል እንግዲህ አንአይደንቲፋይድ ፎሪን ኦብጀክት ማለት ነው። ለሰው ልጆች ያልታወቀ ከዚህ በፊት በታሪካቸው የማያውቁት ነገር ሲገለጥ ሲያዩ በቃ ይሄ ዩኤፍኦ ነው ብለው ይመድቡታል። በዜናቸው መካከል ላይ ግን አንድ ስህተት የሆነ ንግግርን ተናግረዋል። ቤተክርስቲያን ለዚህ ነገር አልተዘጋጀችም የሚል የስህተት ቃል ከአንደበታቸው ወጥቷል። ቤተክርስቲያን ያልተዘጋጀችበት እግዚአብሔር ያልነገራት በዚህ ምድር ላይ የሚፈጠር ምንም ነገር የለም። ይህንን ዓለም ሊሻገሩ ወይንም ወደዚህ ዓለም ሊገቡ የሚችሉ የትኛዎቹም ፍጥረቶች እግዚአብሔር በመጽሐፍ ቅዱስ አስቀምጦ ገልጧቸዋል። ምናልባት አንዳንዶቻችን ስለዛ ነገር ላናቅ ላንረዳ ወይ ጠልቀን ላንመረምር እንችላለን። እግዚአብሔር ግን የፍጥረት መነሻ የፍጥረት መዳረሻ ነው። ሁሉን ያውቃል፣ ሁሉንም ደግሞ ገልጦልናል። ልናቅ በሚያስፈልገን ደረጃና መጠን ልክ ማለት ነው። ስለዚህ ቤተክርስቲያን እንደው እንግዳ አዲስ ነገር ልዩ ነገር ይፈጠራል ብላ የምትጠብቀው የላትም። ምንም አይነት ነገር የለም። ያልሆነ ወደፊት የሚሆን ምንም ነገር የለም። እግዚአብሔር ያልተናገረው የሚፈጠር ምንም ነገር የለም። አንደኛው እውነት እሱ ነው። ሁለተኛ ደግሞ ልክ ነው፣ ከሌላ ዓለም ወደዚህ ዓለም ሊመጡ የሚችሉ ፍጥረቶች አሉ። ሌላ ዓለም ብለን የምንጠራው መንፈሳዊውን ዓለም ነው። ሌላ ልክ እንደ ሰው ልጆች እንደሚኖሩበት ያለ አካላዊ ዓለም እንዳለ መጽሐፍ ቅዱስ ለኛ አይነግረንም። ነገር ግን ከመንፈሳዊ ዓለም ሊገለጡ የሚችሉ ዩኤፍኦዎች ልንላቸው እንችላለን። አንአይደንቲፋይድ ስለሆኑ ጳውሎስ ሮሜ 8 ላይ ሄትሮስ ክቲስስ ብሎ ይገልጣቸዋል። ልዩ ፍጥረት ብሎ ይገልጣቸዋል። እነሱ ወደዚህ ምድር ሊመጡ ይችላሉ። ከሰው ልጆች ጋር ግንኙነት የሌላቸው ታሪክ የሌላቸው፣ ቤተክርስቲያን ግን የምታውቃቸው በመጽሐፍ ቅዱስ የተገለጡ ፍጥረታዊ ሰው ሊረዳቸው የማይችል ማለት ነው። የሰው ልጆች ስል ፍጥረታዊ ሰዎች ማለት ነው። እነሱ ሊረዷቸው የማይችላቸው እግዚአብሔር ግን በመጽሐፍ የገለጣቸው ፍጥረቶች ሊመጡ ይችላሉ። ይሄ ምንም አዲስ ነገር አይደለም። ወይ ከብርሃን ዓለም ወይ ከጨለማ ዓለም ነው የሚመጡት። የብርሃኑን ዓለም ስንረዳ ከጨለማ ዓለም የሚመጡትም ምን እንደሆኑ ማወቅ እንችላለን። ስለነሱም ደግሞ የተጻፈ አለ መጽሐፍ ቅዱስ ላይ። የብርሃኑ ዓለም ፍጥረቶች ምንድናቸው? መንፈሳዊ ሆነው ነገር ግን በእግዚአብሔር ዓለም ውስጥ ማንነታቸውን ጠብቀው ያልወደቁ ወደ ጨለማ ዓለም ያልተሻገሩ ፍጥረቶች እነማን ናቸው የሚሉትን ጥቂቶቹን እንመልከት። የመጀመሪያው ትንቢተ ሕዝቅኤል ላይ የምታገኟቸው ኪሩቤል ተብለው የተጠሩት ናቸው። እነኚህ ኪሩቤሎች ሱራፌል አይደሉም፣ ወይንም ደግሞ ዮሐንስ ራዕይ ምዕራፍ 4 ላይ የተጻፉትን እንስሶችም አይደሉም። ኪሩቤሎች ናቸው ከነስያሜያቸው። ግን ምን አይነት መልክ ነው ያላቸው? 4 ፊት አላቸው፣ 2 እግር አላቸው፣ 4 ክንፍ ደግሞ አላቸው፣ እጅም የሚመስል ነገር አላቸው። ይህንን ሕዝቅኤል ነው የተመለከተው። አይኖች የሞሉባቸው ክንፎች ነው ያላቸው። ሲንቀሳቀሱ ደግሞ እንደ መንኮራኩር ወይንም ደግሞ ዊል የሚል ቃል ነው። አንደኛ ሕዝቅኤልም እነኛን ነገሮች እንዴት ብሎ መግለጽ እንዳለበት ስለማያውቅ የሚጠጋጉ ቃሎችን እየተጠቀመ ነው የገለጣቸው። እንስሶቹ ከዛ ዊል ወይንም ደግሞ መንኮራኩር ውስጥ ይወጣሉ፣ ይገባሉ። እንደዛ እያሉ ይንቀሳቀሳሉ። በመንኮራኩር ውስጥ ሆነው ይንቀሳቀሳሉ። ከዛ ደግሞ ከዛ መንኮራኩር ውስጥ ይወጣሉ። ይሄ መንኮራኩሩ እነሱን ለማንቀሳቀስ ያለ አንድ ነገር ነው ማለት ነው። እንደዛ ብላችሁ ልትወስዱ ትችላላችሁ። ስለዚህ እነኚህ ፍጥረቶች አንደኛው ፍጥረቶች ናቸው። በብርሃን ዓለም ውስጥ ያሉ ወደዚህ ዓለም ሊገለጡ ይችላሉ። እግዚአብሔር ሊገልጣቸው ይችላል። ከዛ መካከል ደግሞ የወደቀ አንድ ኪሩብ አለ። ይሄ ኪሩብ በሰማይ እነሱ አሁን በሰማይ ነው መኖሪያቸው፣ በምድር አይደለም። ሳጥናኤል ብለን የምንጠራው ወይ ሉሲፈር ብለን የምንጠራው ግን እሱ በመጀመሪያ በምድር ላይ የነበረ ነው። በምድር ላይ አለቃ ሆኖ የተሾመ ኪሩብ ነበረ። እንግዲህ አዳምና ሔዋን ከመኖራቸው በፊት አስቀድሞ በዚህ ምድር ላይ ይኖሩ የነበሩ ፍጥረቶች እንደነበሩ ከዚህ በፊት ሌላ ቪዲዮ ላይ ሰርቻለሁ። ማወቅ የምትፈልጉ ሰዎች እሱን ማየት ትችላላችሁ። የሰይጣን ታሪክ የሚል ቪዲዮ አለ፣ እዛ ላይ ትመለከታላችሁ። ይሄ ሰይጣን ወይንም ኪሩቤል ሉሲፈር ብለን የምንጠራው በምድር ላይ ይኖር ነበረ። እዚህ ምድር ላይ በሚኖሩ ፍጥረቶች ላይ አለቃ ሆኖ የተሾመ ነበር። ነገር ግን ወደ ሰማይ አርጋለሁ ብሎ አሰበ። ብዙ ሰዎች ሰማይ ነው ይኖር የነበረው ብለው እንዲያስቡ የሚያደርጋቸው ሐሳብ ይሄ ነው። እንዴት ከሰማይ ወደክ የሚለውን ቃል ኢሳይያስ 14 ላይ የተጻፈውን ይዘው ማለት ነው። ከሰማይ የወደቀው ግን መጀመሪያ ምድር ላይ ነበረ። ከደመና በላይ አርጋለሁ ብሎ ወደ ሰማይ መውጣት ስለጀመረ ነው። ስለዚህ እግዚአብሔር የጣለው ከምድር ወደ ምድር አይደለም።
ከነበረበት ምድር ስፍራ አርጎ ወደ ሰማይ ሄዳለሁ እያለ መንገድና ጉዞ ጀምሯል። ከዛም ዓለም ላይ ደግሞ መላእክትን ሲሶውን አስቷል። በዛ ላይ ያለ ነው እግዚአብሔር ወደ ምድር የጣለው። ስለዚህ ከምድር ተነሳ፣ ሰማይ ላይ ያለ እግዚአብሔር ወደ ምድር መልሶ ጣለው ማለት ነው እንጂ አስቀድሞ በሰማይ ላይ የነበረ ፍጥረት ነው ማለት አይደለም። ስለዚህ ይሄ ኪሩቤል ምን አለው? ልክ ሕዝቅኤል ምዕራፍ 1 ላይ እንዳሉት ኪሩቤሎች 4 ክንፍ አለው፣ 2 እግር አለው፣ 4 ፊት አለው። አካል የራሱ አካል አለው፣ መንፈስ ብቻ አይደለም። ዮሐንስ ራእይ ምዕራፍ 16 ሄዳችሁ ስትመለከቱ ኪሩቤሉ የወደቀው ኪሩብ ማለት ነው ሐሰተኛው ክርስቶስና ሐሰተኛው ከውስጣቸው መናፍስቶች ሲወጡ ትመለከታላችሁ። ከውስጣቸው መንፈስ መውጣት የቻለው ለምንድን ነው? የየራሳቸው አካል ስላላቸው ነው። ይሄ ሉሲፈርም የራሱ አካል ስላለው ከውስጡ መናፍስቶች ሲወጡ ትመለከታላችሁ። በውስጡ ይዟቸው ነበር ማለት ነው። ይሄ ሊገለጥ ይችላል፣ ግን አሁን አይደለም። ሊገለጥ ይችላል በትክክል። ስለዚህ ያ ሲገለጥ ዩኤፍኦ ብለው ሊጠሩት ይችላሉ። እንደ ሌሎች እንደወደቁ መላእክት አካል የሌለው ፍጥረት አይደለም። አካል አለው፣ የራሱ አካል አለው። በዛ አካል ምድር ላይ መገለጥ፣ መታየት፣ መዳሰስ፣ መጨበጥ የሚችል አካል ነው ያለው። ሌላኛው ደግሞ በዚህ በብርሃን ዓለም ውስጥ ያሉ ግን ያልወደቁ የምትሏቸው በብርሃን ዓለም ውስጥ ያሉ ሌሎች ፍጥረቶች ደግሞ ሱራፌል ናቸው። እነኚህ ሱራፌሎች ከኪሩቤሎች ይለያሉ። አንደኛ 6 ክንፍ ነው ያላቸው። ኪሩቤሎች 4 ክንፍ ሲኖራቸው እነዚህ 6 ክንፍ ነው ያላቸው። ትንቢተ ኢሳይያስ ምዕራፍ 6 ላይ ታገኟቸዋላችሁ። በተረፈ እግራቸው 2 እንደሆነ መጽሐፍ ቅዱስ ይናገራል። የፊታቸው ብዛት ስንት እንደሆነ አይገልጥም፣ ግን ከአንድ በላይ እንደሆነ ይገልጣል። ፓኒም የሚለው የዕብራይስጥ ቃል ኢሳይያስ 6 ላይ የተጠቀመው ፊታቸውን ይሸፍናሉ የሚለው ቃል ስንት ፊት እንዳላቸው አይገልጽም፣ ግን ከአንድ በላይ ፊት እንዳላቸው ይገልጣል። ሁለተኞቹ ፍጥረቶች ሱራፌሎች ናቸው ማለት ነው። ሶስተኞቹ ደግሞ ዮሐንስ ራእይ ምዕራፍ 4 ላይ የምታገኟቸው እንስሶች ተብለው የተጠሩ ናቸው። ከኪሩቤል ጋር በጣም ተቀራራቢ ናቸው፣ ከሱራፌልም ጋር ተቀራራቢ ናቸው፣ ግን አንድ አይነት አይደሉም። ከሱራፌል ጋር የሚያመሳስላቸው 6 ክንፍ ስላላቸው ነው። ከኪሩቤል ጋር የሚያመሳስላቸው ደግሞ ፊታቸው 4 ነው፣ መልኩም አንድ አይነት ነው። እግሮቻቸው ደግሞ 2 ናቸው። ነገር ግን ልዩነታቸው ምንድነው? ክንፋቸው እንዳልኳችሁ የነኚህ የእንስሶቹ 6 ነው፣ የኪሩቤሎቹ ግን 4 ክንፍ ነው ያላቸው። እነኚህ ሊገለጡ ይችላሉ ወይ? በትክክል ይችላሉ። እግዚአብሔር ባሰበውና ባቀደው ሰዓት ሊመጡ ይችላሉ። ሲገለጡና ሲመጡ ግን እንግዳ ናቸው፣ ለኛ እንግዳ አይደሉም። የቀሩት ደግሞ መላእክት ናቸው፣ ታውቋቸዋላችሁ። ከመላእክት ደግሞ አለቃ መላእክት የምንላቸው አሉ፣ ደግሞ መደበኛ መላእክት የምንላቸው አሉ። ለዛ ነው አሁን ለምሳሌ አንዳንድ መንግስታትን የሚገዙት አለቆች የፋርስ አለቃ መንፈስ የምንለው አለ፣ የግሪክ አለቃ መንፈስ የምንለው አለ። በግብፅ መንግስት ጊዜ ደግሞ የሚገዛ የግብፅ አለቃ መንፈስ አለ። በባቢሎን ጊዜ የሚገዛ የባቢሎን አለቃ መንፈስ አለ። ስለዚህ እነኚህ አለቃ መናፍስቶች ከእግዚአብሔር ዓለም መላእክቶች ጋር የምታወዳድሯቸው ከማን ጋር ነው? ከነ ሚካኤል አለቃ መላእክቶች ብለን ከምንጠራቸው ጋር ማለት ነው። ግን አለቃ መናፍስቶች ናቸው። እንዲሁ ደግሞ መደበኛ አጋንንቶች አሉ፣ መደበኛ ደግሞ መላእኮች አሉ። እነኚህ ወደዚህ ምድር ሊገለጡ ይችላሉ። አሁን መላእኮች አካልን ለብሰው ከሰው ልጆች ጋር ተገናኝተው ያውቃሉ። ተገናኝተው ስላችሁ ለምሳሌ አንዳንዶች ይላል ዕብራውያን ምዕራፍ 13 ላይ መላእክትን ሳያውቁ እንግድነት ተቀበሉ ይላል። አብርሃም ለምሳሌ እግዚአብሔር ከሁለት መላእክት ጋር ሲመጣ እንግድነት ተቀብሏል። ሌሎችም እንደዛው። ስለዚህ አካል ለብሰው ሊገለጡ የሚችሉ አሉ። ክንፍ ያላቸው መልአክ አሉ፣ ክንፍ ደግሞ የሌላቸው መልአክ አሉ። እነኚህ ሁሉ በእግዚአብሔር ፍጥረት ዓለም ላይ በብርሃኑ ያሉ ናቸው። ከነኚህ ደግሞ የወደቁ በጨለማ ዓለም ላይ ያሉ አሉ። በአካል በግልጽ በአደባባይ መታየት ይችላሉ ወይ የሚለውን ስትጠይቁ ያንን ማድረግ አይችሉም። የሰው ልጆች ሁሉ ሊያውቁ በሚችሉበት ዜና ሊሰራበት በሚችልበት መንገድ አሁን ላይ መገለጥ ይችላሉ ወይ ለሚለው ጥያቄ መልሱ አይችሉም ነው። የአመፅ ሚስጥር አሁን ይሰራል ይላል። ሚስጥር የሚለው ቃል ተደብቆ ማለት ነው። ዲያብሎስ ማንኛውንም ስራ ሊሰራ የሚችለው ተደብቆ ነው፣ በግልጽ መስራት አይችልም። እግዚአብሔር በራሱ ዓለም ላይ ሊሆኑ የሚችሉትን ነገሮች መቼ እንደሚያደርጋቸው ነግሮናል። በሚመጣበት ጊዜ ከመላእክት ጋር ሃሌሉያ ከኛ ከቅዱሳን ጋር ከተነጠቅነው ማለት ነው በ7ቱ ዓመት መከራ በፊት ተነጥቀን ወደ ክርስቶስ የምንሄደው ሰዎች ጋር አብሮ ይመጣል። በግልጥ ነው የዛን ጊዜ የሚመጣው። ከክፉ ዓለም ላይ ደግሞ ሊገለጥ የሚችል በግልጥ መምጣት የሚችል አለ ወይ ብላችሁ ከጠየቃችሁ የለም፣ ሊኖር አይችልም። የአመፅ ሚስጥር ነው አሁን የሚሰራው በሚስጥር። ምክንያቱም የሚከለክል አለ ይላል። ያ የሚከለክለው ማን ነው? ቤተክርስቲያን ናት። ቤተክርስቲያን ከዚህ ዓለም ተነጥቃ ስትሄድ እንግዲህ አንደኛ ማብራሪያቸው ሊሆን የሚችለው ዩኤፍኦ ወሰዳቸው፣ ዩኤፍኦ ነጠቃቸው የሚለውን ስለሆነ ካሁኑ አንድም ያንን እያዘጋጁ ሊሆን እንደሚችል መገመት ያስፈልገናል።